ማለት ነው። ይሄ ነው እንግዲህ የተጠራንበት ጥሪ። ጌታ ኢየሱስ ይባረክ። ጌታ ይርዳ። መንፈስ ቅዱስ ያግዝ፣ ቅፍ ድግፍ ያድርግ በኢየሱስ ስም። ደግሞ በጣም እድለኛ ነህ። እድለኛ ሳትሆን ተባርከሃል። በእንደዚህ አይነት ቤተሰብ ውስጥ መቀላቀል፣ ባዲ ውስጥ መግባትና እኔ በጣም ኤክሳይትድ ነኝ። ተባረክልኝ። ሁላችሁም ደግሞ ወዳችኋለሁ፣ ናፍቃችሁኛል። ሰላም ነን። እንዲሆን እንዴት አላችሁ? ከላይም ከታችም ያላችሁ ጌታ ይመስገን። በጣም ደስ ብሎኛል። ሰሙ ከዚህ በፊት እንመለከት ነበር በብዙ ነገር። ዛሬ ላይ እንደዚህ ጌታን ስታከብር መስማቴ እኔ በጣም አም ሱፐር ኤክሳይትድ፣ በጣም ተደስቻለሁ። የእውነት ደስ ብሎኛል እና የጠፋው እንደማግኘት ቢግ ዲል ነው። we found a lost brother እና እግዚአብሔር ይመስገን። ይህ ክራይስትም ፍለጋ የመጣበት ጉዳይ ስለሆነ ደስ ብሎናል በጣም። አብረን ጌታን ይዞ እንደምናደርግ አምናለሁ፣ እንጸልያለን። እንደ ወንድም ደግሞ አብረን እንዳለን እንደምንጸልይልን እንድታቅ እንፈልጋለን። ቫልዩብል ነህ አንተ፣ በጣም ዋጋ አለ። ተባረክልን። ይሻሉ ጌታ ይመስገን። እንግዲህ እንትን አድርጉት፣ በውስጥ ኮንታክት አድርጉት፣ ጻፉለት፣ ጸልዩለት፣ ያ እርዱት። ከጎኑ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ምን ቸገረህ? ምን ላይ ነው ያለኸው? እንዴት ነህ ብላችሁ ትዝ ይላችኋል። እንዳልክ ሲመጣ እንዳልክ በጣም ብዙ ዋጋ እንደከፈለ አውቃለሁ። በጣም ደግሞም በጣም ብዙ ጸሎቶች ያስፈልገው ነበር። ስለዚህ አንዳንዴ እንዲሁ ለምክር ያህል ለምሳሌ ከእስልምናም ከኬትም ሃይማኖት ከኦርቶዶክስም ሰው እንደዚህ ጌታን በአደባባይ ተቀብሎ አምኛለሁ ይሄን እውነቱ ብሎ ሲል ዴው ሰፈር ጴንጤዎች ምንድን ነው የሚያደርጉት? በጣም ትንሽ የሚዘገን ነው። ለሆነ ሳምንት ምሳሌ ነው ብላችሁ በጣም በፊት ፎሎወር አለው የሚሰማው አለው ምናምን ይባልና ከዛ በኋላ ግን ወደ ጌታ ሲመጣ እንዳልነበረ አድርጎ መተው አይደለም የሚገባው። ይልቁኑ የጌታን ፍቅር ማሳየት ያለብን ከዛ በኋላ ነው። አዘ ባዲ ኦፍ ክራይስት በጌታ ፍቅር እጠይቃችኋለሁ። ከጎኑ ቅኑ። በምን ቸገረ? ምን ላይ ያለው በሉት። ምክንያቱም ቅድም በጣም ከባድ ነገር እየተናገረ ነበር አይደል? በወጀብ ውስጥ በአውሎ ነፋስ ውስጥ ሆኖ እያለፈ ያለው ኖርማል ሊሆንም አይችልም። I need you guys to support him። አግዙት፣ ከጎኑ ሆኑ። ከእንደገና እዚህ ጋር እንደው ይህን አጋጣሚ ልጠቀምና ዮኒ ማኛውን ጸልዩለት፣ ከጎኑ ሆኑ ፕሊስ። እባካችሁ ጋይስ፣ በጌታ ፍቅር እለምናችኋለሁ። በጌታ ፍቅር ነው የምለምናችሁ። ጸልዩለት። ቀላል አይደለም ጋይስ። የሰው አንደበት በጣም ከባድ ነው። የሰው ምላስ በጣም ከባድ ነው ጋይስ። ጠላት ይጠቀምበታል እና የእውነት እንደ ጠላት አልሆነበትም። ዮኒ ማኛ አልሆነም። ልብን የሚቀይር ጌታ ብቻ ነው። ጌታ ብቻ ነው። ለዮኒ ማኛ ጸልዩለት። በጌታ ጸልይለታለሁ የምትሉ አንዳንድ ቁጥር ጻፉ። በእውነት ቃል አስገባችኋል። I want to pray for him። ለዮኒ ማኛ please I'm asking you guys. Thank you. Thank you so much guys. Please ሁሌ ነው የምረበሸው። እኛ ጠላት እንደሚጠቀምበት ሰው አንጨምርበትም ሌላ እሳት። በጣም እኔ አስማች አይካን ዝም ብል ከደገና ደግሞ ካልገባኝ ዝም እላለሁ። እውነቴን ነው የምላችሁ። ግራ ከገባኝ ደግሞ ጸልያለሁ። በጣም ብዙ ልጆች የጠላት መጠቀሚያ ነው የሆነው። How can you curse your own brother guys? እዚህ ቤት ስለ አንደበት የተማራችሁ አላችሁ አይደል? ስለ አንደበት
ለሰይጣን ለምን ታውሱታላችሁ? ለምን ለዮኒ በጌታ ፍቅር እኔ ከመንፈሴ ነው የምለምናችሁ፣ እባካችሁ I need you guys to pray for ሊዮኒ ማኛ። ለሰሙዬ ጾም ጸሎት ይዛችሁ ጸልዩለት። just even one day በቃ እግዚአብሔር ልባችሁ ውስጥ ይክተተው። በእውነት አንዳንዴ ለዮኒ ስጸልይለት ይጨንቀኛል። I have to fight for his brain። ለአይምሮ ጸልይለታለሁ። በጣም አይምሮ ላይ እግዚአብሔር ሆይ ጠማማ እንዳያደርገው፣ እለኛ እንዳያደርገው አይደል? እንዴት ከመስመር እንደሳተና እግዚአብሔር እንደመለሰ አይቷቸዋል። በጣም እኔ ከረገበው በኋላ ነው የሰማሁትና አንድ ነገር ሲናገር ነበረ። ቤኪ እንኳን እሱ መለሰኛል። በእውነት ልክ እንዴት ሰው እሰይ ወደክ ይባላል፣ እንዲስ ተሰበርክ ይባላል። ጋይስ እኛ እኮ ሲኦልን አይደለም ሪፕሬዘንት የምናደርገው፣ በአብ ቀኝ ያለውን ሊቀ ካህን እኮ ነው። ታውቃላችሁ፣ ሃይስ ፕሪስት እኮ አለን ጌታ አይደለም ወይ ጋይስ? ታላቅ ሊቀ ካህን ምን የሚሰራ ይመስላችኋል? እኛ ደግሞ ካህናቶች እኮ ነን። ሰው አትርገሙ፣ ሰዎችን አትናገሩ፣ ካልገባችሁ ዝም በሉ። ጸሎታችሁ እንጂ ሐሜታችሁ አይቀይርም። ሰው ትችታችሁ ሰው አይቀይርም። ለገንዘብ ብሎ ነው ለምናምን ለምን ብሎ ጳውሎስ አልኩ ኢየሱስ ተሰበከልኛል። ለምን በዚህ ዘመን ያሉ መጽሐፍ ቅዱስ አማኞች ጨካኝ እንደሆኑ በሰው መመለስ ለምን እንደማይደሰቱ ግራ ይገባኛል። ሰው ንስሐ እንኳን ኃጢአት ሰርቶ ንስሐ ሲገባ ሰውየውን ጸልዮ እግዚአብሔር ያበርታ ከማለት ሊወድቃል ብሎ ማሰብ፣ ስብሰባ ማድረግ፣ ማማት፣ ይወድቃል እናስይዝ አገር በቃ አይቆምም፣ አይጸናም። እንዴት ይባላል ጋይስ? ከሰይጣን ጋር እናብር። አጥብቃችሁ ለእንዳልክም ጸልዩለት። በቃ እንዲመተው ለመጡ ልጆች በውስጥ መስመር ደግሞ በጣም ብዙ አሉ ምናወራቸው፣ በጣም ብዙ ወደ ጌታ የመጡ የእውነቴን ነው የምላችሁ። ጸልዩላቸው፣ ጌታ እንዲያጸናቸው። እሺ ተባረኩ። I really appreciate it ደግሞ ጾም ጸሎት ስለምትይዙ እግዚአብሔር ዘመናቸው ይባርክ። Thank you so much። ለዮኒ ከእንደገና ሰሙዬ እንዳልክ ጸልዩላቸው። በእውነት አዳዲስ ለሆኑ ክርስቲያኖች ሁሉ ጸልዩ፣ ተባረኩ። I'm super excited። ፖልዬ እግዚአብሔር ቀኝህን ይደግፈው። ፖል አንተ የትውልድ አባት አይነን ጨፍን። ኮሜንት አታንብብ፣ ልጸልይ። ሁላችሁም ለፖል ጸልዩለት። ታይቶ የሚጠፋ ሻማ እንዳይሆን እግዚአብሔር እንዲደግፈው፣ ጸጋ እንዲበዛለት ጸልዩለት። በጌታ እጆቹን ይዞ እንዲመራው እግዚአብሔር በጌታ በኢየሱስ ስም እግዚአብሔር እለምናለሁ። ስለ ፖል እለምናለሁ ጌታ እንድታበረታው ጌታ። ሃፒን አስገቡልኝ። ሃፒ ካለህ ግባ። ሃፒ ግባ። ሃፒን አስገቡልኝ አንዴ። In the holy name of Jesus. Happy Tol. Now me ደወለለት። የት ነህ? ናይ እየደወለ ነው።
እሺ ውጭ ነው። እሺ ሚውት አለ እንዳትወጣ። እንጸልይለት። ለፖሊዬ እንጸልይ፣ ለሀፒዬ እንጸልይ። ሁላችሁም እንድጸልዩ በጌታ ፍቅር ጠይቃችኋል። የእግዚአብሔር ጣት እንዲመጣ እጆቹ እንዲደግፋቸው ታይተው እንዳይጠፉ ጌታ ሆይ ጌታ ኢየሱስ ጌታ ሆይ በልጅ በኢየሱስ ስም በኢየሱስ ድፍረት እንመጣለን። አባት ሆይ ለፖሊዬ ጸልያለሁ። ጌታ አንተም መፍራት፣ ጥበብ፣ ዕውቀት፣ ማስተዋል፣ ኃይል፣ ምክር በሱ ላይ እንዲጨመር እጅህ እንዲደግፈው ሀፒዬን እንዲደግፍ ጌታ ሆይ እንማጸናለን። በልጅ በኢየሱስ ስም እንማጸናለን። ብርቱ እጅህ እንድትረዳቸው ፖል ጌታ ሆይ እለምንሃለሁ በኢየሱስ ስም ብዙ ጥበብና ማስተዋል እንድትሰጠው ጸጋ እንዲረዳው ጌታ ሆይ የሚከታተላቸው የጠላት እጅ ሁሉ የታሰረ ይሁን በጌታ በኢየሱስ ስም። ጌታ ሆይ የታሰረ ይሁን። ለአካሉ አሳልፈ ስለሰጠ የትውልድ አባት ስለሆኑ አመሰግንሃለሁ። በነሱ ስላስቀመጥከው ምህረት፣ በነሱ ስላስቀመጥከው ቸርነት፣ በነሱ ስላስቀመጥከው ሞገስ አመሰግንሃለሁ። ጌታ ሆይ በኢየሱስ ስም እስከ ሽምግልና ስለምትሸከማቸው ጀመረው ስለሚጨርሱ አመሰግንሃለሁ። ጌታ ሆይ የጠላት መንጋጋ የተሰበረ ይሆን በጌታ በኢየሱስ ስም ስልጣን። የሰው ምክር የፈረሰ ይሆን በጌታ በኢየሱስ ስም ስልጣን። እጆችህ በላቸው ላይ እንዲበረታ እንጸልያለን። እጆችህ ይበርታ ጌታ ሆይ። ብዙ ጥበብ ጌታ ሆይ፣ ብዙ ማስተዋል ጌታ ሆይ፣ ብዙ ምክር ጌታ ሆይ በእነሱ ላይ እንዲሆን ሰዎችን እንድሰጣቸው እጆቻቸውን የሚደግፉ የሚመክሯቸው የሚወዷቸው ጌታ ሆይ አቅጣጫን የሚያሳዩቸው ሰዎችን ስጣቸው ጌታ ሆይ። አባትና እናት የሚሆኑ የማይሰብሩ በኢየሱስ ስም ትውልድ ስጣቸው። አባቶ ያመሰግንሃለሁ። የጽድቅ ቃል የእውነት ቃል ከነሱ ስለማይጠፋ ልባቸው በፍቅርህ የተነካ ይሁን። ፍቅርህ ጌታ ሆይ ያጥምቃቸው በኢየሱስ ስም። እናመሰግንሃለን ስለነበረን ጊዜ፣ ስለሚኖረን ጊዜ፣ ስለምትጠቀምበት ፖሊዬን ጌታ አመሰግንሃለሁ። ሞገስህ ይብዛለት በኢየሱስ ስም አሜን አሜን። አሜን 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 amen amen. We love you Paulie. We love you guys. Hallelujah. Paulie እንሰማሃለን። አንተ እግዚአብሔር መልእክተኛ ነህ። እግዚአብሔር ባንተ ያቀነናል፣ ይመልሰናል፣ ያጸናናል። ሃሌሉያ ያጸናናል። እግዚአብሔር ባንተ እንደሚጠብቀም አምናለሁ። አንተ እግዚአብሔር አፍ ነህ። ሃሌሉያ ሃሌሉያ። ዘመንህ የተባረከ ይሁን። በቆምክበት ሁሉ የእግዚአብሔር እጅ ይገኝልህ፣ አይራቅብህ እግዚአብሔር በጌታ በኢየሱስ ስም። ሃሌሉያ። ሀፒዬ ብሩክ ሁን በኢየሱስ ስም። የክፋት ምንጮች ሁሉ ይድረቁ፣ እግዚአብሔር መንገድን ይክፈትልህ። ሃሌሉያ በጌታ በኢየሱስ ስም። የሚረዳው መልአክ ተላከለት እንደሚል ይላክልህ ልዑል እግዚአብሔር። የሚረዳ የሚያጸና የሚያቆም ነገሮችን ሁሉ የሚያስተካክል የልዑል ሀፒዬ እንጸልይለት አንድ ጊዜ ጋይስ። let's pray for him. ሃሌሉያ ሊያየ ጸልይለት። ሃሌሉያ ሃሌሉያ come on ሃሌሉያ። ጌታ ሆይ በጌታ በኢየሱስ ስም እግዚአብሔርን ተስፋ የሚያደርጉት ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንደሚል ቃልህ እግዚአብሔር ሆይ
አቤቱ የሰውን ጉልበት ነክተህ የሚዘልቅ የምታደርገው የሳሙኤል አምላክ የጢሞቴዎስ አምላክ እግዚአብሔር በኢየሱስ ክርስቶስ ስም በእነዚህ ብላቴናዎች ላይ እግዚአብሔር የዘላለም አምላክ ያንተ ክንድ ስለሚገለጥ ኃይላቸው እየታደሰ ጌታ ሆይ በየተራራዎች ላይ የሚወጡ ስለሚሆኑ እግሮቻቸው የሚጸኑ ስለሆኑ እግዚአብሔር ሆይ በኢየሱስ ክርስቶስ በውስጣቸው የጽድቅን የምክርን እግዚአብሔር ሆይ ጌታ ሆይ የተስፋን መንፈስ ስላስቀመጥክ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ ሀፒዬን እግዚአብሔር በፊት አመጣለሁ። እግዚአብሔር ሆይ በኢየሱስ ክርስቶስም ጥበቃ እግዚአብሔር ሆይ ማስተዋል ኃይል እንዲሆንለት በኢየሱስ ስም ጸልያለሁ። ጉልበት እንዲሆንለት ጸልያለሁ። እግዚአብሔር ሆይ መንፈስ ቅዱስ በኃይል በሙላት እግዚአብሔር ሆይ እንድትቆጣጠረው ዘመኑን ሁሉ እንድትወስድ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ባርከዋለሁ። ጌታ ሆይ በውስጡ ስላስቀመጥከው ትልቅ ነገር አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በኃይል ጉልበቱን እንድትነካ በኃይል በጥበብ እግዚአብሔር ሆይ እንድትሞላው ጌታ ኢየሱስ ክርስቶስ መንፈስ ጌታ ሆይ በውስጡ እንዲያድር በላዩ ላይ እንዲያድር ጌታ ሆይ በኢየሱስ ክርስቶስም እንዲመራው እንዲያስተምረው እንዲያሳድገው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ መንፈስ ቅዱስ በአንተ ልብ እንዳለ እንዲያደርግ እግዚአብሔር ሆይ ከአንደበቱ የሚወጣው ቃል እግዚአብሔር ሆይ ወደ ምድር ፈጽሞ የሚወድቅ እንዳይሆን ጌታ ሆይ በኢየሱስ ክርስቶስም ሰዎች እንዲከተሉት ጌታ ሆይ የሚሰጠው እንዳያጣ የሚመግበው እንዳያጣ እግዚአብሔር ሆይ በኢየሱስ ክርስቶስም ውስጥ ያለውን አቅም በመንፈስ ቅዱስ ኃይል ጌታ ሆይ ዕለት እግዚአብሔር ሆይ እንድትነካው ጌታ ሆይ እንለምንሃለን። አሳልፈን እንሰጣሃለን ጌታ ሆይ በሰጠህን እግዚአብሔር ሆይ ስልጣን እንሰጣሃለን ጌታ ሆይ ይህንን ልጃችንን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትደግፈው እንድትመራው እንድትይዘው ጌታ ሆይ መንገዱን ሁሉ ምቹ እንድታደርግለት በሮች ሁሉ በፊቱ የተከፈቱ እንዲሆኑ እግዚአብሔር የዘላለም አምላክ መንገዱ ሁሉ የቀና እንዲሆን እግዚአብሔር የዘላለም አምላክ የጌታዬ ሰላም በውስጡ እግዚአብሔር ሆይ በሚያስደንቅ ሁኔታ እግዚአብሔር ሆይ እንዲበዛ እረፍት በአንተ እንዲሆንለት ያንተ እረፍት ያዘልቃል። ያንተ እረፍት እግዚአብሔር ሆይ ያኖራል በቤትህ ለመንፈስ ሰንስቲቭ እንድታረገው ውስጡ እግዚአብሔር ሆይ እንዲሳሳል ለአንተ መንፈስ እንዲራብህ እንዲጠማህ ምክንያቱም ወደ አንተ መጥቶ ተርቦ መጥቶ ባዶ እጁን የተመለሰ የለም፣ ባዶ ሆዱን የተመለሰ የለም። ሊጠጣ መጥቶ ከነጠማቱ የተመለሰ የለም። ጌታ ሆይ የለም። መንፈስ ቅዱስ ይህንን ብላቴና ላንተ አሳልፈን እንሰጣለን። አገልግሎቱን፣ ህይወቱን፣ እርምጃውን ሁሉ እግዚአብሔር ሆይ በኢየሱስም ተቆጣጠር። ተስፋ አለ፣ በአንተ ዘንድ ተስፋ ስላለ እናመሰግንሃለን። ተስፋ የሚደረገው በአንተ ስለሆነ እናመሰግንሃለን። እናመሰግንሃለን ጌታ ሆይ ተመስገን። ስለዚህ ብላቴና አመሰግንሃለሁ። በውስጡ ስላስቀመጥከው ነገር አመሰግንሃለሁ። እስከ ክርስቶስ ቀን ድረስ ስለምትጠብቀው አመሰግንሃለሁ። ስም የተባረከ ይሁን በጌታ በኢየሱስ ስም አሜን። ልዬ በጣም ጠፍተሻል። አሜን። ጌታ ተባረክልን። አሜን አሜን። ፖልዬ ጊዜው ላንተና ለመንፈስ ቅዱስ እሰጣለሁ። እሺ ጌታ ይባርካችሁ። ፓስተር ጌታ ይባርክ። ይህን እድል ለሁላችንም ስላመቻቸ እናመሰግናለን። ጌታ ይባርክ፣ ጸጋውን ያብዛልን። አጭር ልጸልይና ወደ ጌታ ቃል እንሄዳለን። የርኅራኄ አባት የመጽናናት ሁሉ አምላክ ክብር ሁሉ ለአንተ ይሁን። የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ሆይ ይህ ቃልህን አባት ሆይ መናገር እችል ዘንድ እግዚአብሔር ሆይ ከራሴ ምንም ሐሳብ ሳልጨምር ከራሴ ያልሆነውን ካንተ ብቻ የሆነውን ጌታ ሆይ እዚህ ያሉ ሰምተው የሚድኑበት የሚጽናኑበት ካሉበት ጌታ ሆይ እስራት ካሉበት ጭንቀት ጌታ ሆይ ነፃ የሚወጡበት ጌታ ሆይ የደስታን መጎናጸፊያ የሚያደርጉበት እግዚአብሔር ሆይ ቃል እንዲሆን በጌታ በኢየሱስ ስም ጸለይኩ። አባት ሆይ የከበረ ቃልህን
መዳናችን የነገረ ሕይወትን የሰጠንን ቃልህን እግዚአብሔር ሆይ እኔ በራሴ መናገር አልችልምና መንፈስ ቅዱስ እንድታግዘኝ ለምንሃለሁ። መንፈስ ቅዱስ ስለራራህልኝ ስላገዝከኝ አመሰግንሃለሁ። እግዚአብሔር ሆይ እዚህ ያሉትን ሁሉ ልባቸው ስለሚነካ ሰዎች ስለሚድኑ ሰዎች ስለሚጽናኑ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። በመጀመሪያ የእግዚአብሔርን ቃል ከሮሜ 3 ከቁጥር 1 ጀምሮ ፓስተር ማንበብ ከቻልክ እሱን እናነብና ወደ ጌታ ቃል እንሄዳለን። ሮሜ 3 ከቁጥር 21 ጀምሮ እስከ መጨረሻው አለው። እንዴ ብቻዬን ነው ማነበው? እንዴ ላምበው? ሚውት አድርጌ ነው ያነበብኩ። እሺ በጌታ በኢየሱስ ስም አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ራሱም ጻድቅ እንደሆነ በኢየሱስ የሚያምን እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛውም ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዳይጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድን ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዝንም በእምነት እንደሚጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይደለም፣ ሕግን እናጸናለን እንጂ። አሜን። ጌታ ይባርክ ፓስተር። ሁላችሁም ጆሮአችሁን ሰጣችሁኝ እንድትሰሙኝ የምፈልገው የመጀመሪያ በጌታ የሆናችሁ በእግዚአብሔር ቤት የቆያችሁ ሰዎች ይህን ቃል ስትሰሙ ለእናንተ ይህን ቃል በምታዳምጡ ጊዜ እግዚአብሔር ያደረገላችሁን ክርስቶስ ያደረገላችሁ ዋጋ ምናልባት ቀሎባችሁ ከሆነ ምናልባት ተለማምዳችሁት ምናልባት ረስታችሁት ከሆነ ለሁላችንም እግዚአብሔር እንዲያስታውሰን ከዛ የተከፈለልን ዋጋ ደግሞ አንደርስታንድ እንድናደርግ ነው። በዚህ ሳምንት እሁድ ዕለት በቤተ ክርስቲያኔ ውስጥ በቤልጂየም እግዚአብሔር የሰራውን ስመሰክር ነበር። ከኔ በፊት አንድ አባት ሊመሰክሩ ቆሙ። ነገር ግን ሁሌ ቤተ ክርስቲያን ውስጥ አያቸዋለሁ። ስመለከታቸው አንድ ወጣት ከሚዘለው በላይ እየዘለሉ እግዚአብሔርን በጣም ያመሰግናሉ። እና እኛ አባት ምን ሆኖ ነው እንደዚህ እግዚአብሔርን በጣም የሚያመሰግኑት? ሌሎችም ሽማግሌዎችም ወጣቶችም አሉና በጣም እሳቸው ሲያመልኩ ልቤ ስለሚነካ ሁሌ ካሜራዬን እያነሳው ቀርጻቸዋለሁ። አንዳንዴ ስልኬንም እንትን ማለት ካልቻልኩኝ በሌላ ሰውላ ቀርጬ አስልክ ነበርና ምን ቢገባቸው ነው እንደዚህ የሚዘሉት? በጣም ትልቅ ሰው ናቸው በጣም። ከዛ ግን በዚህ ሳምንት ሲመሰክሩ በጣም ገረመኝ። ለካ ተደርጎላቸው ነው። እና የዛሬ ዓመት በካንሰር በሽታ ተይዘው በጣም ከባድ ሁኔታ ውስጥ እንደነበሩና እግዚአብሔር እንደፈወሳቸው መሰከሩ። ለእግዚአብሔር ዘመሩ። እግዚአብሔርን ተንበርክከው አከበሩ። አያችሁ፣ ብዙ የተደረገለት እድሜ አይገድበውም፣ ምንም ነገር አይገድበውም። የገባው ሰው ያመሰግናል። ህመሙን የሚያውቀው እሱ ነው። የወጣበትን የሚያውቀው እሱ ነው።
ስለዚህ እግዚአብሔርን እኚህ ሰው በጣም አመሰገኑ። ስለዚህ ለምን እኛ እናመሰግንም? ለምን እኛ እንደዛ እንሆንም? ምናልባት ዛሬ ጌታ ሁላችን ይነካል በዚህ ቃል አምናለሁ። ምናልባት ደግሞ ስለ መዳን ስለ እግዚአብሔር ቃል ስለ መዳን ግራ ይገባችሁ፣ ይህን ወንጌል ያልሰማችሁ፣ ውስጣችሁ ሰላም ማይሰማችሁ፣ በምድር ባለው ነገር ህይወት እንዳለው መስሏችሁ የምትኖሩ ካላችሁ እድሜያችሁ በጨመረ ቁጥር ሀብታችሁ በጨመረ ቁጥር ህይወታችሁ እየበዛ የመሰላችሁ ዛሬ ክርስቶስ ከሌላችሁ ሙታን እንደሆናችሁ ልነግራችሁ ነው። ክርስቶስ ያለው ብቻ ሕያዋን እንደሆነና ክርስቶስ ያለው ብቻ ህይወት እንዳለው ከእናታችሁ ማዕፀን ወጥታችሁ ማደግ ከጀመራችሁበት ጀምሮ ክርስቶስ ከሌላችሁ ወደ ሞት እያመራችሁ እንጂ ህይወትን እየኖራችሁ አይደለም። የእግዚአብሔር ቃል ያስተምረን። አሁን ፓስተር ያነበበልን የእግዚአብሔር ቃል እንዲህ ይላል። ሮሜ 3 ቁጥር 23 ላይ ፓስተር ካነበበልን ውስጥ ምን ይላል? ምክንያቱም ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። ኃጢአት ምንድን ነው? ኃጢአት ከየት መጣ? ኃጢአት ከየት ነው? ኃጢአት ማለት አለመታዘዝ ነው። ማንን? እስትንፋስን እፍ ብሎ ከአፈር ያበጀንን እግዚአብሔርን አለመታዘዝ፣ እምቢ ማለት ኃጢአት ነው። ስለዚህ ምክንያቱም ሚልና ሮሜ ላይ ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። የሚለው ሁሉም ነው፣ የቀረ የለም። እናንተ የምታስቀምጡት እኛ የምናስቀምጠው እከሌ ሊሆን ይችላል በዚህ መልኩ ነው የምንለው የለም። መጽሐፉ ሲናገር ሁሉም ኃጢአትን ሰርቷል ይላል። ማንም ጻድቅ የለም፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ከዚህ እንነሳለን። ይህ ኃጢአት እንዴት መጣ? ዘፍጥረት 2 ቁጥር 17 ላይ እንመለከታለን። እንዲህ ይላል የእግዚአብሔር ቃል፣ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን በእርግጥ ትሞታለህ። ይህን ትእዛዝ ለአዳም ሰጠው፣ በምድር ላይ ላሉት ስም እንዲያወጣ ስልጣን ለሰጠው የመጀመሪያ ፍጥረት ለሆነው ለአዳም ሰጠው። ይህን በበላ ጊዜ ትሞታለህ አለው። ይሄ ጉዳዩ ስለ መብላት አይደለም፣ የሚበላው ነገር አይደለም። ጉዳዩ ስለመታዘዝና ስላለመታዘዝ ነው። በእግዚአብሔር ላይ በእርሱ ላይ ስለመደገፍና አለመደገፍ ነው። በእሱ ላይ ስለመታመንና አለመታመን ነው። በራስ መንገድ መሄድና ከእግዚአብሔር ጋር መሄድ ምርጫ ነው። ጉዳዩ የሚበላ ጉዳይ አይደለም። ስለዚህ ይሄኛውን ሰጠ። ከዛ ግን አዳም ዘፍጥረት 3 ቁጥር 17 ላይ ሄደን ስናይ እንዲህ ይላል፣ አዳምንም እንዲህ አለው እግዚአብሔር ከዛ ዛፍ ፍሬ ከበላ በኋላ ከሴቲቱ ተቀብሎ ከበላ በኋላ እንዲህ አለ። ሴቲቱ በእባቡ ተታለለች፣ አዳም ግን አልታዘዘም ነበር። እንዲህ አለው፣ የሚስትህን ቃል ሰምተሃልና ከእርሷ አትብላ ብዬ ያዘዝኩህን ዛፍ በልተሃል። ከአንተ የተነሳ ምድር የተረገመች ትሁን፣ በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ አለው። አያችሁ፣ የሚስትህን ቃል ሰምተሃል አለው። ከእግዚአብሔር የሚበልጥበት ሆነ። ከጎኑ ያለችው ሚስቱ ከእግዚአብሔር በለጠችበት። እግዚአብሔር የሰጠው ነገር ከእግዚአብሔር በለጠበት። የሰጠው ነገር ከሰጪው በለጠበት። ከዚያም እግዚአብሔር የሚስትህን ቃል ሰምተሃል አልታዘዝክም አለው። ከዛ ዛፍ በልተሃል አለው። አዳም ተረገመ። እግዚአብሔር ሁሉን ነገር አሟልቶ ሰጥቷቸው ነበር። ሁሉን ነገር ምንም ሳይጥሩ ሳይግሩ መብላት ይችሉ ነበር። ሁሉ ነገር እንደፈለጉ ይበቅላል። ሁሉ ነገር ለም ነበረ። እግዚአብሔር ብዙ ድንቅ ነገርን፣ ብዙ ሊበሉት ሊጠግቡት የሚችሉለትን መልካም ነገርን ሰጥቷቸው ነበር። ነገር ግን ያንን አልፈለገም። አዳም አልታዘዘም። የሚስቱን ቃል አስበልጦ ሰማ። ስለዚህ በአዳም ምክንያት ወደ ምድር ኃጢአት ገባ፣ ምድርም ተረገመች። ሁላችን ኃጢአተኛ ሆንን። ከፈጠረው ጌታ ይልቅ በአምሳሉ ከፈጠረው ይልቅ በመልኩ ከፈጠረው ይልቅ በራሱ መሄድን መረጠ። እግዚአብሔር የሰጠውን ነገር አስበለጠ፣ ሰጪውን ረሳ። በዚህ ምክንያት አዳም ተደበቀ። አዳም ከእግዚአብሔር ተሰወሩ። ሼም ተሰማቸው። ወዲያውኑ መንፈሳዊ ሞት ሞቱ። ስለዚህ በሱ ምክንያት ሁላችንም ሙታን ሆነ። ለምን አዳም በሰራው ኃጢአት እኛ እንኮነናለን ብለን ልንጠይቅ እንችላለን። መጀመሪያ አንድ ቃል እናንብ። ፓስተር ሮሜ 5 ከቁጥር 12 እስከ 15 ላይ ያለውን ቃል እናንብ። በደንብ ስሙ። አዳም በሰራው እኔ ምን አገባኝ የምትሉ ሰዎች ልትኖሩ ትችላላችሁ። አዳም ባረገው እኔ ምን ጨነቀኝ፣ ለምን እኔን ይነካኛል ለምትሉ የእግዚአብሔር ቃል ምላሽ ይሰጠናል።
5:8 12 እስከ 15 ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳል ነውና። ስለዚህ እግዚአብሔር ቃል ይነግረናል። አዳም የሰው ዘር ተወካይ ነው። መጀመሪያ የተፈጠረ ነው። አዳም ሁላችንን የሚወክል ነው። ስለዚህ እሱ ቢታዘዝ ነው ለኛ በረከት ይሆን ነበር። እሱ ባለመታዘዙ ግን ለኛ ሞት ሆነ። አዳም ሁላችንን ይወክላል። የተለየን አይደለንም። ሁላችን የአዳም ዘር የአዳም ተፈጥሮ ያለን ሰዎች ነን። ስለዚህ ለምን እኔን ይመለከተኛል ብትሉ ምናልባት በምድር ሲስተም አንድ የሀገር መሪ በሀገሪቷ ላይ ጦርነት ቢያውጅ በጦርነቱ ምክንያት የሚደርሰው ነገር ሁሉንም ያገኛል። ማንም ሊከለክለው አይችልም። ለምን? ወካይ ነው። በቤተሰብ ውስጥ አንድ አባት የሆነ ነገር ቢያደርግ ሁሉም ጋር ይደርሳል። ለምን? ተወካይ ነው። ስለዚህ አዳም የመጀመሪያው ተወካይ ነው፣ የሰው ልጅ ተወካይ። ለዛም ነው ክርስቶስ ሲመጣ ሁለተኛው አዳም ያለን። በአዳም ምክንያት ኃጢአት ነገሰ፣ በኃጢአት ምክንያት ሞት ገባ፣ በክርስቶስ ግን ሕይወት በዛለን። ስለዚህ የመጀመሪያው አዳም ሁላችን ይወክላል፣ ሁለተኛው አዳምም ክርስቶስም ሁላችን ይወክላል። ስለዚህ አዳም ተወካይ ነው፣ የሁላችን ተወካይ ነው። ስንወለድ ገና ምን ነበርን? ኃጢአተኛ ነበርን። መዝሙር 51 ቁጥር 5 ላይ ይነግረናል። ዳዊት ንስሐ በሚገባበት ጊዜ ሲጸልይ እንዲህ አለ፣ ስወለድ ጀምሮ በደለኛ፣ ገና ከእናቴ ስጸነስ ኃጢአተኛ ነኝ ይላል። የእግዚአብሔር ቃል ሲነግረን ገና ከእናታችን ማዕፀን ስንወጣ እንኳን ኃጢአተኛ ነን፣ በደለኛ ነን። ምን? የኃጢአትን ማንነት ይዘን የተወለድ ነው። ኮራፕትድ የሆነው ልብ ነው ይዘን የተወለድ ነው። ስንወለድ እንኳን ኃጢአተኛ ነኝ። ይህን ያለው ዳዊት ነው በእግዚአብሔር ቃል ላይ። ስለዚህ ምንድን ነው እያለን ያለው ስትሉ ኦልሬዲ ከእግዚአብሔር ተለይቷል፣ በመንፈስ ሞቷል። ከእግዚአብሔር መለየት ነው መሞት። መሞት ማለት የመጀመሪያው በመንፈሳዊው ከእግዚአብሔር መለየት ነው። ከኤደን ገነት ወጥተዋል። ከእግዚአብሔር ጋር የነበረው ህብረት አዳም ተቋርጧል። አዳም ወይ ወዴት አለ አለው። ከዚህ በፊት የሚገናኝበት ነበር፣ ከዚህ በፊት የሚነጋገሩበት ነበር፣ ከዚህ በፊት ወዳጅ ነበሩ። ነገር ግን አዳም ያን ሰበረ። አልፈልግም አለ። ከእግዚአብሔር ጋር ከመሄድ ይልቅ የራሴን መንገድ እመርጣለሁ አለ። ስለዚህ ገና ሲወለድ ኃጢአተኛ ነው። ስለዚህ ይህ ኃጢአት እንዴት እኔ ውስጥ ይገባል ብትሉ ምንም ችግር የለም፣ ተፈጥሮ ያስረዳቸዋል። አንድ ሰው በምድር ላይ የምናውቃቸው ብዙ አይነት በሽታ አለ። ስማቸውን መጥቀስ አይጠበቅብኝም። ነገር ግን ያ በሽታ በአንድ አባት በአንድ እናት ላይ ዲኤንኤ ውስጥ ሲኖር በዛ ሰው ላይ የሚተላለፋል። እንዳይተላለፍ ማድረግ አትችሉም። ስለዚህ ኃጢአትም አንዱ በሽታ ነው። በተፈጥሮ ሁሉም ይዞት የሚወለደው ነው፣ ሊጠፋ የማይችል ምን? ሞት። የሰው ልጅ ህይወት ነበረው፣ ከክርስቶስ ጋር ህብረት ነበረው፣ ከእግዚአብሔር ጋር ህብረት ነበረው። ከዛ ግን ምን ሆነ? ተለየ፣ ወደ ሞት። ወደ ሞት ምን ማለት ነው? አዳም እድሜው እየጨመረ ቁጥር እያደገ ህይወቱ እየበዛ ይመስላል። አይደለም፣ እየሞተ ነው። መንፈሳዊውን ሞት ወዲያው ሞቱ፣ የስጋውን ሞት ግን በፕሮሰስ መሞት ጀመሩ። ስለዚህ ሞት ገባ። ስለዚህ ምናልባት ደግሞ አይ እኔ በጣም ችግር የለም ይሄ ኃጢአት አይደርስብኝም እንዲሁ ልወለድ እችላለሁ የምትሉ ደግሞ ሁላችሁም በኑሯችሁ ኃጢአት ያልሰራ የለም። የእግዚአብሔር ቃል እውነት ነው። ኃጢአት ያልሰራ የለም። በሐሳቡ በድርጊቱ ያልሰራ የለም። ስለዚህ በአዳም ምክንያት ለዚህ ነው ሁላችን ጋር የደረሰው። ስለዚህ ይህ ኃጢአት ምን አደረገን ስንል የመጀመሪያው ቅድም ያልኳችሁ የእግዚአብሔር ቃል እንዲያመሳክርልን ኢሳይያስ 50 ከቁጥር 1 እስከ 2 እንዲህ ይላል፣ እነሆ የእግዚአብሔር እጅ ከመዳን አላጠረችም፣ ጆሮም መስማት አልተሰናትም። ነገር ግን በበደላችሁ ከአምላካችሁ ተለይታችኋል፣ ኃጢአታችሁ ፊቱን ከእናንተ ሰውሯል፣ በዚህ ምክንያት አይሰማንም
አያችሁ፣ በኃጢአታችን ምክንያት ከእግዚአብሔር ተለየን። ከእግዚአብሔር ጋር የነበረ ንብረት ተቋረጠ። ስለዚህ እግዚአብሔር አይሰማንም። ለምን? እግዚአብሔር ብርሃን ነው። ኃጢአት ምንድን ነው? ጨለማ ነው። የኃጢአት ህይወት ምንድን ነው? ጨለማ ነው። ብርሃንና ጨለማ ህብረት የላቸውም። ህብረት እንዲያደርጉ ብንፈልግ እንኳን ልናደርግ አንችልም። ስለዚህ በዚህ ምክንያት ከእግዚአብሔር ተለየን። ኃጢአት ከቅድስና ጋር ህብረት የለውም። እግዚአብሔር ቅዱስ ነው። ኃጢአት ከእግዚአብሔር ጋር ህብረት የለውም። እሱ ቅዱስ ነው፣ እርሱ ጻድቅ ነው። ስለዚህ ሲያነብልን ፓስተር ምን አለ? በኃጢአት ምክንያት ሞት ገባ። ምን አይነት ሞት ገባ? መንፈሳዊ ሞት አልኳችሁ። እዛው ነው፣ ቅስፈታዊ ነው። ወዲያው ተደበቁ ከእግዚአብሔር፣ ፈሩ፣ ሼም ቶሎ ተሰማቸው፣ ጊልቶኑ። መደበቃቸው ምንን ያሳያል? በመንፈስ ሞቱ፣ ከእግዚአብሔር ተለዩ። ቀጥሎስ በስጋ ሞቱ። ሮሜ 5:12 ላይ ሲያነብር ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚህም መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርቷል። ከዛ ይሄ ሞት ግን ከባድ ነው። ይህን ሞት ግን በጣም ሊያድነን ያስፈልጋል። አሁን እነዛ ሞት ከባድ ናቸው አለ፣ ግን በጣም የሚያስጨንቅ የዘላለም ሞት። ራእይ 20 ምዕራፍ 20 ከቁጥር 14 ጀምሮ እንዲህ ይላል፣ ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ ይላል። የእሳቱ ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ይሄ የዘላለም ሞት ነው። አንዴ ከገባችሁበት መመለሻ የለም። ሰይጣን ስህተት የሰራው በዘላለም ውስጥ ነው። በዘላለም ውስጥ የተሰራ ስህተት መመለሻ የለውም። በዘላለም ውስጥ ከገባም በኋላ መመለስ የሚባል ነገር የለም። መዳን ትፈልጋላችሁ? በሕይወት መዝገብ ላይ ስማችሁ እንዲጻፍ ትፈልጋላችሁ? ጊዜው ውስጥ ትንፋሳችሁ እስካለች ድረስ ነው። ዛሬ ስተነፍሱ እንድትኖሩ እንዳይመስላችሁ። ዛሬ ስተነፍሱ እንድትበሉ፣ እንድትጠጡ፣ ቤተሰብ እንድትመሰርቱ፣ መኪናችሁን እንድትገዙ፣ ቤት እንድትገዙ፣ ያላችሁን ነገር እንድታሟሉ አይደለም። የእግዚአብሔር ምሕረት ነው። ተመለስ እያለህ ነው። ይህ ንፍ ብሎ የሰጠ እስትንፋስ ነፍስህ ትፈልገዋለች። ያን እግዚአብሔርን ካላገኘች መቼም አታርፍም። ሰላም ያገኘ ይመስላል። ከባለቤቱ ውጪ ግን ሰላም ነፍስ አታገኝም። ስለዚህ ዛሬ መተንፈሳችሁ ይሄን ምናልባት የምታዳምጡ ካላችሁ የእግዚአብሔር ምሕረት ነው። በእግዚአብሔር ቤት ሆናችሁም ከእግዚአብሔር ያፈገፈጋችሁ ካላችሁ እንድትመለሱ የእግዚአብሔር ምሕረት ነው። የዘላለም ሞት መመለሻ የለውም። ያን ሊያድን የሚችል ግን ተስፋ አለን። ስለዚህ የኃጢአታችንን ጥልቀት እያሳያችሁ ነው። የኃጢአት ምን ያህል ጥልቀት ውስጥ እንደሆነ፣ ከዚህ ሊያወጣን ማንም እንደማይችል ምን ያህል ከባድ እንደሆነ እየነገርኳችሁ ነው። ምናልባት ከዚህ ሰው የሚያወጣን የሚመስላችሁ ሰዎች አላችሁ። በሰው በኩል በዚህ መድረስ የምንችል የሚመስላችሁ ሰዎች አላችሁ። የተለያየ ሃይማኖት ውስጥ ያላችሁ ልትኖሩ ትችላላችሁ። ወንጌሉ የሚነግረን ክርስቶስ ብቻ ከዚህ እንደሚያወጣ፣ የዘላለም ሞት። ስለዚህ ኃጢአታችን ምን ያህል ወደ ውስጥ ገባ፣ ምን ያህል ጎዳን፣ ምን ያህል ገባ ወደ ውስጣችን። ኃጢአት የልብ ሁኔታ ነው። ኤርምያስ 17:9 ላይ እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳ ይችላል? የሰው ልብ ምንድን ነው? ከሁሉ ይልቅ ተንኮለኛ ነው፣ ፈውስ የለውም፣ ማንስ ሊረዳው ይችላል? የኛ ክፋት፣ የኛ አመፃ፣ ውስጣችን ያለው ተንኮል፣ ውስጣችን ያለው ኃጢአት፣ ውስጣችን ያለው ክፋት፣ በልባችን ውስጥ ያለው ታላቅ ነው። እኛ እንኳን አንደርስታንድ አናደርገው። እኔ የነበርኩበትን የኃጢአት ህይወት እንኳን አንደርስታንድ አላደርገው። በእርግጥ ቃሉን ቀጥሎ ስታነቡት እግዚአብሔር ያን እንደሚረዳ ያውቃል። ጌታ ይመስገን። በሽታችሁን የሚያውቅ ነው መድኃኒት የሚሰጣችሁ። እኛ ግን የኃጢአታችን ጥልቀት ግን አናውቀውም። የሚያውቅልን ግን አለ። ይህን ያልነው ክፋታችን ልባችን ውስጥ ነው። ዛሬ ስንቆጣ፣ ዛሬ በአመት ስንመላለስ ከየት ነው? ምንድን ነው? እኔ ጥሩ ሰው አይደለሁ እንዴ? የሆነ ነገር ሲፈጠር ስንነካ፣ የሆነ ነገር ስንሆን ከየት መጣ? ልብ ነው ጉዳዩ። ውስጥ ገብቷል ኃጢአት። ማንነታችን ነው ኃጢአት። ለዚህ ፓስተር ማርቆስ 7 ከቁጥር 20 እስከ 23 ድረስ ጌታ የተናገረውን እናያለን።
ጉዳዩ ከልብ ነው። ጉዳዩ ከውስጥ ነው። አንዳንዴ ምናልባት ኖርማል ሆነን የሆነ ነገር ሲወጣ እናያለን። የሆነ ክፋት ከውስጣችን ሲወጣ ምንድን ነው እንላለን። ጉዳዩ የልብ ነው። ጌታ የሚለንን እንስማው። ማርቆስ 7 ቁጥር 20 እስከ 23 እርሱ አለ ከሰው የሚወጣ ሰውን የሚያረክስ ያ ነው። ከሰው ልብ የሚወጣው ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና